እንግዲህ ስልክህ እስር ቤት እንዲሆን ከፈለክ ይህን አድርግ የሚል ርዕስ ነው ያለው። ይህንን እንዴት ይሰራል ምናምን ብለህ እንደገባህ ወይም እንደገባሽ ተስፋ አደርጋለሁ። ነገር ግን የመጨረሻው በጣም ነው የሚያስገርመው። የመጀመሪያው ነገር ከስራም ግባ ወይ ስራ ላይም ሆን ተማሪም ሆን የትኛውም ዘርፍ ላይ ሆን ከስራ እንደገባህ ስራ ላይም እያለህ ስልክህን አውጥተህ ረጅም ሰዓት ካለምንም ጉዳይ አዳዲስ ነገሮች ምን ተለቀቁ እያልክ አስሬ ስልክህን መንካት ነው። ይህ ምንድነው የሚያደርግህ? ዶፓሚን የሚባል የደስታ ወይንም ደግሞ ደስተኛ እንዳረገ ወይንም አንድ ነገር እንዳስደሰተ የምታይበት ነው። ሰዎች ላይክ አድርገውልኛል ወይ ሼር አድርገውልኛል ወይ ኮሜንት ጽፈውልኛል ወይ እያልክ ደጋግመህ ስልክ ላይ እንድታተኩርና ጊዜህን እዛ ላይ እንድታጠፋ ያደርጋል። ይህ በስራህ ላይ ምንም አይነት ትኩረት እንዳይኖርህ የጀመርከውን እንዳትጨርስ ስራ በቃ ያስካትን ስራ ከጫፍ እንዳታደርስ ማነቆ የሚሆንብህ አንደኛው መንገድ ነው። ሁለተኛው ዝም ብለህ ሶሻል ሚዲያ ላይ የተለያዩ ግሩፖች አሉ። የተለያዩ ሶሻል ሚዲያ ላይ እንግዲህ የተለያዩ ግሩፖች ወይንም ግሩፕ ወይንም ሰዎች ተሰብስበው በፈለጉት ሐሳብ ላይ ሐሳብ የሚሰጡበት ቦታ አለ። እናንተ ምንም አይነት ጊዜህን ለቁም ነገር መጠቀም ስለማትፈልግ እስረኝነት ውስጥ እስረኛ መሆን ስለፈለክ የምታደርገው ነገር ምንድነው? እነዛ ግሩፖች ላይ ዝም ብለህ ከላይ ማየት ነው። በቃ 4 ሰዓትም ይሽባቸው 5 ሰዓትም ቁጭ ብለህ ታያለህ። ለቁም ነገር ወይ ለህሊና የሚጠቅም አይደለም፣ ካንተ ጋር የሚያያዝ አይደለም፣ ካንተ የህይወት ጎዳና ጋር ምንም የሚያያይዘው ነገር የለም። ነገር ግን አንተ እዛ ላይ ጊዜን ታጠፋለህ። ሳቅና ቧልትን ከመውደድ የተነሳ ፈዘህ ህይወትህ አብሮ እንዲፈዝ ትተባበራለህ። ሌላኛው ረጅም ሰዓት ማውራት ነው። ረጅም ሰዓት በቃ ስራ እንደሌለው ቀንም ሙሉ ከሰው ጋር የሚያወራ ሰው አለ። ሌሊትም ሙሉ ከሰው ጋር የሚያወራ ሰው አለ። ወይ ጸሎት ላይ አይደለም ያተኮረው፣ ወይ መንፈሳዊ ምክር ላይ አይደለም ያተኮረው፣ ወይ ስጋዊ ቁም ነገሮችን አንደኛው ጓደኛ አንብቦልህ ግማሽ ፔጅ ወይንም ግማሽ መጽሐፍ አንተ ደግሞ ግማሹን አንብበለት አይደለም። ምንም አይነት መንፈሳዊም ስጋዊ ጥቅም በመካከላቸው የለም። ዝም ብለህ የማይሆንን ነገር የሚሆን ነገር በማውራት ከሁሉ ጋር በመጨቃጨቅ በማፌዝ ምናምን በዚህ የተደበክ መስሎ ሊሰማ ይችላል። ነገር ግን የማታውቀው እስረኝነት እየተገነባልን ያለው በህይወት ውስጥ ምንም አይነት ጥቅም የሌለው ነገር ዝም ብሎ ሰውን ማዳበር በቃ ጊዜን መፍጀት በጊዜ በወጣትነት መስራት ማጌጥ ጥሩ ደረጃ መድረስ ሲጠበቅብህ አንተ ጊዜህን በእንደዛ አይነት ነገር የምትጨርሰው ከሆነ በየትኛው ጊዜ ነው ስኬታማ የምትሆነው? በየትኛው ጊዜ ነው ሰው የምትሆነው? በየትኛው ጊዜ ነው ሰው የደረሰበት ደረጃ የምትደርሰው? በየትኛው ጊዜ ነው የምትጸልየው? በየትኛው ጊዜ ነው የምትሰግደው? በየትኛው ጊዜ ነው መጽሐፍ ቅዱስ የምታነበው? ጊዜውን እኮ አባከንከው፣ ጨረስከው እኮ። ህይወቴ ባከነ አልተሳካልኝም ብትላውን በማን ላይ ልታሰብም ነው? ስለዚህ እነዚህን ስታደርግ ህይወትህ እየባከነ እስረኝነት እየተጠናከረ ይሄዳል። ሌላኛው መሰረታዊ ነገር ለእግዚአብሔር ቦታ ለመኖር ነው። ምንም የምትጸልይበት የምትሰግድበት ጊዜ የለም። ትመጣለህ፣ ስራ ሊሆን ይችላል፣ ከሌላም ቦታ ሊሆን ይችላል። መተህ ቁጭ ብለህ ስልክ ማየት፣ ስልክ መጎርጎር፣ ለቤተሰባዊ ግንኙነትም ልጆቼን እንዴት ናቸው፣ ሚስቴ እንዴት ናት፣ እስቲ ቤተሰባዊ ነገር ነው አውራ የለም፣ መንፈሳዊ ነገር የለም። አንተም ልጆችህም ሌሎችም ቴሌቪዥን እኩል ከፍታችሁ እኩል ማየት፣ ከዛም በኋላ መተኛት፣ ከዛም በኋላ ስራ መግባት። በዚህ ውደት ውስጥ ካለ ለውጥ ይናፍቃል፣ መቼም ቢሆን አይሳካልህም። ይሄንን ውደት መስበር አለብህ። ወዴት? የጸሎት ሰዓት ያስፈልጋል።
ቤተሰብ ካለ ደግሞ ቤተሰቡ እንዳለ መጸለይ ያለበት፣ ቤተሰቡ እንዳለ መስገድ አለበት። አንተ ብቻ የምትኖር ከሆነ አንተ ራስ መጸለይ አለብህ፣ አንተ ራስ መስገድ አለብህ፣ ስራዎችን ማከናወን አለብህ። ጊዜ ከሰጣቸው ስራዎች በጥቂት ሰዓት ውስጥ ያልቃሉ። አለበለዚያ ግን ሊያልቁ አይችሉም፣ ልታከናውን አትችልም። እየናፈቀ ይቀራል። አሁን ባይሆኑ ጊዜ ዕውቀት ርካሽ የሆነበት ትምህርቶች በነፃ የቀረቡበት ጊዜ ነው። ግን ሰው ምን የለውም? ትኩረት የለውም፣ ፍላጎት የለውም። ጊዜውን እንዴት እንደሚጠቀምበት ከነጭራሹ በሚያጠፋው መንገድ በዋዛ በፈዛዛ የሚያሳልፈው ብዛቱ ማለት ነው። ስለዚህ በምን በኩል የተሻለ ደረጃ መድረስ እንደሚችል የሚያሳዩ ብቻ አይደሉም፣ ዕውቀት የሚሰጡ ከየትኛውም ዩኒቨርሲቲ ከየትኛውም ተማርኩኝ ነኝ ፒኤችዲ ያለኝ ከሚለው በላይ በአሁኑ ዘመን በጣም ከፍተኛ ዕውቀት ያለበት ዘመን ነው። ይሄ ግን ብዙ ትኩረት የሚሰጠው ሰው ስለሌለ ሁሉም ሰው በተዋከበና ደስታውን በመረጠ በጣም ልዩ የሆነ ደስታውን በጣም ከእግዚአብሔር የራቀ ከሰዋዊ አስተሳሰብ ራሱ የወረደ ደስታን ከመፈለጉ የተነሳ ዳሽቆ እጁን እንግዲህ ለቴክኖሎጂ የሰጠበት ጊዜ ነው። ሌላኛው ስልክህ ያንተን ነፍስ ማሰር ሲጀምር ነው። ይሄን እንዴት ነው የምታደርገው? ፖርን አዲክሽን ውስጥ ያላችሁ ነው የሚመለከታችሁ። ፖርን አዲክሽን ወይንም ደግሞ ልቅ የሆነ ግንኙነትን በኦንላይን የሚያዩ ሰዎች አሁን ባሉ ጥናቶች እየወጡ ነው ያሉት። በጣም ብዙ ነው። ጾታዊ ግንኙነት ፈጣሪ ፈቅዶልህ አንተ ንጹህ ሆነህ እሷም እንደዛው ንስሐ ገብታ ቆርባችሁ በንስሐ በመክረን ካህን ሄዳችሁ ተጋብታችሁ ንጹህ በሆነ መኝታ ላይ ሲደረግ ነው እንጂ የሆነ ተዋናይ እያየ የምትፈጽመው ነገር ጭንቅላትን ያቆሽሸዋል፣ ወንድነትን አሟጦ ሰነፍ እንደውም ትንሿ ሾክ ራሱ የሚያስለቅስህ፣ ትንሿ ነገር ስሜታዊ የሚያደርግህ፣ በጣም በራስ ማትተማመን ወራዳ ነው የሚያደርገው። ሴትንም ደግሞ ሴትነቷን የሚያጠፋ ነው በዚህ አይነት። ስለዚህ እንደዚህ የምታደርገው ከሆነ እንግዲህ ለእስረኝነቱ ተባብረሃል ማለት ነው።